ምዕራፍ 8 አመስግኑት። በህይወት ዘመኔ ከተለማመድኳቸው በጣም አስደናቂና አነቃቂ ልምምዶች አንዱ እግዚአብሔርን በማመስገን የሚገኘው ኃይል ነው። ይሁን እንጂ ስለዚህ ጉዳይ ለሰዎች ለማካፈል ባሰብኩ ቁጥር ቆይ ጊዜው ገና ነው በማለት እግዚአብሔር ለልቤ ሲናገር ይሰማኝ ነበር። ሮን የተባለ ለችግሩ ምክር ፍለጋ ወደኔ ሲመጣ የነበረበት ተስፋ መቁረጥና ጭንቀት ከገጽታው በጉልህ ይነበብ ነበር። ቄስ ሜርሊን ከርሶ እርዳታ ፈልጋለሁ። ለወታደርነት ስመለመል ሚስቴ ራሷን ለማጥፋት ሞክራ ነበር። አሁን ደግሞ ወደ ቪየትናም እንድዘምት ትዕዛዝ ደርሶኛል። እኔ ከሄድኩ ባለቤቴ ራሷን እንደምታጠፋ እየተናገረች ነው። ለመሆኑ ምን እንዳደርግ ይመክሩኛል? አለኝ። ሮን የህግ ሰው ከመሆኑም በላይ የህግ ባለሙያዎች ማህበር አባልም ነበር። ይሁን እንጂ ለወታደርነት ተመልምሏል። በተራ ወታደርነት ማገልገልን መርጧል። አሁን ነገር ተመሰቃቅሎበታል። የሚስቱን ነገር እንዴት እንደሚያደርግም ግራ ገብቶታል። ሮን ሚስትህ መታ እንድታናገረኝ ፈልጋለሁ። ከዚያ በኋላ ምን ማድረግ እንዳለብኝ ያለው አልኩት። ባለቤቱ ሱ ተስፋ መቁረጥ ያጠላባት መሆኗን በቀላሉ መረዳት ይቻላል። አካሏ በጣም መንምኗል። በመሳቀቅ አይነት ወንበሩ ጫፍ ላይ ተቀምጣ ነበር። ምክንያቱን ባላውቅም ከራሷ እስከ እግሯ ድረስ ሰውነቷ ይንቀጠቀጣል። እንባዋ ያለማቋረጥ ኮለል ብሎ ይፈሳል። ቄስ ሜርሊን አለች በጣም በደከመና ከግመምተኛ ሰው በሚወጣ አይነት ድምጽ። በጣም ተጨንቄያለሁ። ሮን ጥሎኝ ከሄደ በህይወት አልኖርም። ትኩር ብዬ ስመለከታት ልቤ በርህራሄ ተንሰፈሰፈላት። እንባ ተናነቀኝ። ታሪኳን እንደሰማሁት እሱ ከህፃንነቷ ጀምሮ የማደጎ ልጅ ነበረች። ካሳደጓት ቤተሰቦችም ጋር ተቆራርጣለች። ከሮን በቀር በዚህ ዓለም አለኝ የምትለው ዘመድ ወዳጅ አልነበራትም። ባልና ሚስቱ በጣም ሲበዛ ነበር የሚዋደዱት። ሮን ትቷት ወደ ቪየትናም ከሄደ በማታውቀውና እንግዳ በሆነችበት ከተማ ቤት ተከራይታ ለብቻዋ ለመኖር ትገደዳለች። እንዴት አድርጌ እንደማጽናናት ጥበቡን እንዲሰጠኝ ድምጼን ሳላሰማ ጸለይኩ። እንድታመሰግን ንገራት። የሰማሁትን ማመን አቃተኝ። በትክክል መስማቴንም ተጠራጠርኩ። ጌታ ሆይ እሷን? አዎ፣ እኔን ስለማመስገን የተማርከው እንደሌሎች ማካፈል የምትጀምረው በእርሷ ነው። በእንባ እየታጠበ ያለውን ፊቷን ስመለከተው ከበፊቱ ይበልጥ ልቤ በሐዘን ተሰበረ። እሺ ጌታ ሆይ ታመንብሃለሁ፣ እንዳልከኝም አደርጋለሁ። ሱ በመምጣትሽ ደስ ብሎኛል አልኩ፣ ከውስጥ ያልመነጨ መተማመን ፈገግታ እያሳየሁ። ሁሉም ነገር ይስተካከላል፣ ምንም የሚያስጨንቅሽ አይኖርም። ሱ ተመቻችታ ተቀመጠች። እንባዎቿን ከዓይኖቿ ማባበስ ጀመረች። በመጠኑም ቢሆን ፈገግ ለማለት ሞከረች። አሁን እንድታደርጊ የምጠይቅሽ ነገር ቢኖር አብረን እንድንበረከክና ሮን ወደ ቪየትናም ስለሚሄድ እግዚአብሔርን እንድናመሰግን ነው። የነገርኳትን ማመን እንዳቃታት በሚያሳይ ሁኔታ ትኩር ብላ አየችኝ። እኔ ግን የምነግራት ከልቤ መሆኑን በሚያረጋግጥ አይነት አዎ ስላለሽበት አስቸጋሪ ሁኔታ እግዚአብሔርን እንድታመሰግኝ ይፈልጋለሁ አልኳት። ስቅስቅ ብላ ታለቅስ ጀመር። ላጽናናት የምችለውን ሁሉ አደረኩ። ስለማንኛውም ሁኔታ እግዚአብሔርን ስለማመስገን መጽሐፍ ቅዱስ የሚናገረውን ካለፉት ጥቂት ወሮች ጀምሮ በቃሌ ያጠናኋቸውን ጥቅሶች ሁሉ አነበነብኩላት። በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። እግዚአብሔርን ለሚወዱትና እንዳሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን። ትክክል መሆናቸውን የተረዳኋቸውን አስደናቂ እውነቶች በጥንቃቄ ላሳያት ሞከርኩ። ግን የምነግራት ሁሉ ልቧ ሊገባ አልቻለም። ሱ በእግዚአብሔርና በክርስቶስ ታምናለች። ሆኖም አሁን ባለችበት ሁኔታ እምነቷ ሊያጽናናት አልቻለም። በመጨረሻም እያለቀሰች ከቢሮ የወጣች። የአእምሮ ሰላምም ሆነ ደስታ አልነበራትም። ጌታ ሆይ የሰጠኸኝን መልእክት በትክክል አላስተላለፍኩላት ይሆን? ቅንጣት ታህል እንኳን መጽናናት አላገኘችም። ትዕግስት ልጄ፣ ትዕግስት፣ ስራዬን ጀምሬያለሁ። በማግስቱ ሮን ቢሮዬ መጣ። ቄስ ሜርሊን ለባለቤቴ የነገሯት ምንድነው? ከበፊቱ ይበልጥ ሁኔታዋ ተባብሷል። ለችግሯ መፍትሄ የሚሆናትን ነገር ነው የነገርኳት። ለአንተም ቢሆን የምነግርህ ያንኑ ነው። አሁኑኑ ተንበርከክና ስለ ቪየትናም ጉዞህ እንዲሁም ባለቤት ስላለችበት አስቸጋሪ ሁኔታ እግዚአብሔርን አመስግን። ሮን ራሱን ቢሆን የነገርኩትን መረዳት አልቻለም። በአስቸጋሪ ሁኔታዎች ውስጥ እግዚአብሔርን ስለማመስገን የሚናገሩትን ጥቅሶች ሁሉ በጥንቃቄ አብረን መመልከት ያዘን። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና።
እሱ ለምን መረዳት እንዳልቻለች አሁን ገና ገባኝ። እኔም ብሆን በፍጹም የነገሩኝን መረዳት አልቻልኩም ካለ በኋላ ወዲያውኑ ወጥቶ ሄደ። ከሁለት ቀን በኋላ ተመልሰው መጡ። ቄስ ማርሊን በጣም ተስፋ ቆርጠናል። እኛን ለመርዳት የሚያደርጉት ነገር ካለ ጊዜው አሁን ነው። በወታደሮች ካምፕ ውስጥ መንፈሳዊ አገልግሎትና ምክርን በመስጠት ስለምሰራ የሁኔታውን አስከፊነት ለበላይ ሹማምንት ተናግሬ ሮን ወደ ተሻለ ስፍራ እንዲዛወር እንድረዳቸው ተስፋ አድርገው ነበር የመጡት። እኔ ግን ለችግራቸው መፍትሄ እንዲሆን እግዚአብሔር የሰጠኝን ሁሉ እንደገና ነገርኳቸው። እግዚአብሔርን ለሚወዱትና አንዳሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን። ያላችሁበት ሁኔታ ምን ያህል አስቸጋሪ እንደሆነ ይገባኛል። ይሁን እንጂ እግዚአብሔር ለሁለታችሁም መልካም ወደሆነ ነገር ሊለውጠው እንደሚችል ልትታመኑበት ይገባል። አሁንም የምነግራችሁ ነገር ቢኖር ሁኔታዎች ምንም ያህል እየተባባሱ ቢሆንም እግዚአብሔርን እንድታመሰግኑ ነው። ሮን እና እሱ እርስ በርስ ተያዩ። ውዴ እስቲ የሚሉንን እሺ እንበል፣ ምን የሚቀርብን ነገር ይኖራል አለ ሮን። ወዲያውኑ ተንበረከከንና እሱ እንዲህ በማለት መጸለይ ጀመረች። ጌታ ሆይ ሮን ወደ ቪየትናም ስለሚሄድ አመሰግንሃለሁ። ይህ እንዲሆን ያንተ ፈቃድ መሆን አለበት። በእርግጥ መረዳት አልቻልኩም፣ ለመረዳት ግን እሞክራለሁ። ከዚህ በኋላ ደግሞ ሮን ጌታ ሆይ ይህ ለኔም ያልተለመደ ነው፣ ሆኖም እታመንብሃለሁ። ወደ ቪየትናም ስለሚሄድ ባለቤቴ እሱ ደግሞ እንደዚህ አይነት ሁኔታ በመሆኗና ሌላው ቀርቶ በራሷ ላይ እንኳን ጉዳት ለማድረስ በማሰቧ አመሰግንሃለሁ። ሮንም ሆነ እሱ የእኔን ያህል እርግጠኛ እንዳልነበሩ ይሰማኛል። ሆኖም በመሞከራቸው ብቻ ጌታን አመሰገንኩ። ወዲያውኑ ከቢሮዬ ወጥተው ሄዱ። የሆነውን ሁሉ የሰማሁት በኋላ ነበር። ሮን እና እሱ ወደ መጸለያ ክፍል ሄደው በመሰዊያው አጠገብ ተንበረከኩ። ከዚያ በፊት ካደረጉት በበለጠና ጥልቀት ባለው ሁኔታ ሙሉ በሙሉ ህይወታቸውን ለእግዚአብሔር አስረከቡ። እሱ ሙሉ በሙሉ በአምላኳ በመታመኗ እግዚአብሔር ሆይ ሮን ወደ ቪየትናም ስለሚሄድ አመሰግንሃለሁ። የእርሱ መሄድ ምን ያህል ብቸኛ እንደሚያደርገኝ ታውቃለህ። እናት፣ አባት፣ እህት፣ ወንድም ወይ ምንም አይነት ዘመድ እንደሌለኝ ካንተ የተሰወረ አይደለም። ያም ሆኖ ጌታ ሆይ ባንተ እታመናለሁ በማለት ለመጸለይ ብርታት አግኝታ ነበር። ሮንም ቢሆን እግዚአብሔር ሆይ አመሰግንሃለሁ፣ ባለቤቴን እሱን ላንተ አደራ ሰጣለሁ። የአንተ ናት፣ እንደምታስብላትና እንደምትጠነቀቅላት እታመንብሃለሁ በማለት ጸለየ። ከዚያ በኋላ ሁለቱም ከተንበረከኩበት ተነሱ። ሮን ወዲያውኑ ወደ ምድቡ ሲሄድ፣ እሱ ግን ከኔ ቢሮ አጠገብ ወዳለው የባለ ጉዳዮች ማረፊያ ተመልሳ መጣች። በጸጥታ ለማረፍና የተበታተነ ሐሳቧን መሰብሰብ ፈልጋለች። እዚያ ተቀምጣ ያለች አንድ ወጣት ወታደር ይመጣና የምክር አገልግሎት የሚሰጡት ሰው ይኖር እንደሆነ ጠየቃት። እርሷም ከባለ ጉዳይ ጋር እንደሆንኩና ትንሽ ልትጠብቃቸው ፈቃደኛ ከሆን ከጄ ባለ ጉዳይ ሊያነጋግራቸው እንደሚፈልግ ልነግራቸው እችላለሁ አለችው። እሺ መቆየት እችላለሁ አለ ወጣቱ ወታደር። በጣም የተረበሸ ይመስላል። ችግርህ ምንድነው በማለት እሱ ጠየቀችው። ሚስቴ ልትፈታኝ ነው። እሱ ራሷን ባሉታ የነቀነቀች ችግርህ ያ ከሆነ ቄሱ ሊረዱህ ይችላሉ ብዬ አላስብም አለችው። ወታደሩ ግን እንዲህ በቀላሉ ተስፋ የሚቆርጥ አይነት አልነበረም። ሁለቱም እዚያ ክፍል ውስጥ እያሉ ወታደሩ የኪስ ቦርሳውን አወጣና የሚስቱንና የልጆቹን ፎቶግራፎች ያሳያት ጀመር። የሱ አይኖች በአንድ ፎቶግራፍ ላይ አረፉ። ይህች ሴትዮ ማን ናት በማለት ጠየቀችው። እናቴ ናት አለ ወታደሩ። ይህች ሴትዮ የእኔም እናት ናት አለች እሱ ፈራ ተባ በሚል ስሜት። ይህ ሊሆን አይችልም አለ ወታደሩ። እኔ እስከማውቀው ድረስ እህት የለኝም። አለህ እንጂ እንደዚያ መሆኑን አውቃለሁ። ከምን ተነስተሽ ነው እንደዚያ የምትይው? ሕፃን በነበርኩ ጊዜ የወላጆቼን ፋይል ሳገላብጥ እነዚህ ሰዎች እውነተኛ ወላጆቼ ሳይሆኑ አሳዳጊዎች መሆናቸውን የሚገልጽ ጽሑፍ አገኘሁ። በጽሑፉ በስተቀኝ በኩል ደግሞ የእውነተኛ እናቴ ፎቶግራፍ ነበር። አሁን ፎቶግራፏን ያየው ሴትዮ ራሷ ናት። በእውነትም እንደዚያ ነበር። በኋላ በተደረገው ማጣራት እንደተረጋገጠው እሱ ከመወለዷ በፊት ለእነዚህ አሳዳጊዎቿ ልትሰጣት እናቷ ቃል ገብታ ነበር። ከዚያ ወዲያ ወላጅ እናቷ አንዴም መታ አላየቻትም። ከተወለደች ጊዜ አንስቶ እሱ የት እንዳለችም ወይም ስለርሷ ሰምታ አታውቅም። አሁን ግን ሳይታሰብ እሱ ወንድም፣ ለዚያውም የስጋ ወንድም አግኝታለች። በእርሱ በኩል ደግሞ ዘመዶቿን በሙሉ ልታገኝ ነው። ይህን አጋጣሚ ነው ትላላችሁ? እስቲ ልብ አድርጋችሁ አስቡ። በአሜሪካ ከ300 ሚሊዮን ህዝብ በላይ ይኖራል። ስለ ብቸኝነቷና ሌላው ቀርቶ ዘመድ አልባ ስለመሆኗ
እግዚአብሔርን ለማመስገን ቃል ኪዳን ባደረገች ጊዜ ከዚህ በስምም ሆነ በመልክ ከማታውቀው ወታደር ጋር ይሁሉ ህዝብ በሚኖርበት ሀገር ውስጥ በአጋጣሚ መገናኘቱ ድል ከመቶ ስንተኛ ሊሆን ይችላል ብላችሁ ታስባላችሁ? የለም። ይህ ረቂቅ የእግዚአብሔር አሰራር እንጂ አጋጣሚ ሊሆን አይችልም። ታሪኩ እዚህ ላይ አላበቃም። ሮን ወደ ምድብ ቦታው ለመድረስ ሲገሰግስ ቀድሞ የህግ ተማሪ ያለ የሚያውቀው የድሮ ጓደኛውን ያገኛል። ይህ ሰው መከላከያ ውስጥ የህግ ስራ ነበር የሚሰራው። ታዲያስ ሮን ወዴት ለመሄድ እየቸኮልክ ነው አለው። እግዚአብሔር ይመስገን ወደ ቪየትናም እየሄድኩ ነው በማለት መለሰ ሮን። እየተጫወቱ ጥቂት ጊዜ ካሳለፉ በኋላ ዝውውር እንዲጠይቅና ከርሱ ጋር አብረው ህግ ክፍል ውስጥ እንዲሰሩ ያሳምነዋል። ሮን እና ሱ መለያየትም አልነበረባቸውም። ሱም ብትሆን ዛሬ ይሄድ ነገ ይሄድ በማለት መሳቀቅና ሮንን የሙጥኝ ብላ መያዝ አልነበረባትም። ልቧ በጌታ ኢየሱስ ክርስቶስ በማረፉ ደስተኛ ሆናለች። በየሄደችበት ሁሉ ጌታን እያመሰገነች ነበር። ይህ ከሆነ በኋላ አንድ እጩ መኮንን ቢሮ ይመጣል። ለረጅም ጊዜ ስቅስቅ ብሎ አለቀሰ። ጌታዬ፣ እኔን ለመርዳት አንድ ነገር ማድረግ አለቦት። ሚስቴ እንድንፋታ ጠይቃለች። ጠበቃዋ የፍቹ ማረጋገጫ ወረቀት ላይ እንድፈርም ልኮልኛል። የጀመርኩትን የእጩ መኮንንነት ኮርስ እንኳን መጨረስ የምችል አይመስለኝም። እንዲያውም ሰራዊት ውስጥ እንኳን መቀጠል አልፈልግም። እባክዎ ሊረዱኝ የሚችሉትን ሁሉ ያድርጉልኝ አለ። ለችግርህ መፍትሄ ሊሆን የሚችል አንድ ነገር አውቃለሁ። እስቲ ሁለታችንም እንንበርከክና ሚስትህ ልትፈታ ስለሆነ እግዚአብሔርን እናመስግነው። እሱም ቢሆን እንደ ሮንና እንደሱ ሁሉ ሊረዳኝ አልቻለም። እግዚአብሔርን ስለማመስገን የሚናገሩትን የቅዱሳት መጻሕፍትን ክፍሎች በጥንቃቄ አንድ ባንድ አብረን ተመለከትን። በመጨረሻም ባቀረብኩለት ሐሳብ ተስማማ። አብረን ተንበረከከንና ሁኔታውን ሁሉ ለእግዚአብሔር በጸሎት አሳልፎ ሰጠ። በእንደዚህ አይነት ሁኔታ እንዲያልፍ ፈቃዱ ስለሆነም እግዚአብሔርን አመሰገነ። ወደ ምድብ ክፍሉ ሲመለስ ስሜቱ ክፉኛ ተረብሾ ስለነበር ሄዶ እንዲያርፍ ፈቃድ ሰጡት። አልጋው ላይ ጋደም ብሎ ጌታ ሆይ ሚስቴ ፍቺ በመጠየቋ አመሰግናለሁ። በእርግጥ ሁኔታው ግራ አጋብቶኛል። በዚህ ውስጥ ስላለህ መንገድ ምንም መረዳት አልችልም። ይሁን እንጂ ቃልህ ስለማንኛውም ነገር አመስግኑ ስለሚል አመሰግናለሁ በማለት ያመሰግን ነበር። ቀኑን ሙሉ እየደጋገመ ስለዚህ ሲያስብና እግዚአብሔርን ሲያመሰግነው አለ። በዚያ ሌሊት እንቅልፍ ሊወስደው ስላልቻለ አብዛኛውን ጊዜ እግዚአብሔርን ያመሰግን ነበር። በማግስቱ ምንም እንኳን እንደከበደው ቢሆንም የእጩ መኮንንነት ስልጠናውን ሲሳተፍ አለ። ጌታ ሆይ ሊገባኝ እንዳልቻለ ታውቃለህ፣ ሆኖም አመሰግንሃለሁ። በዚያው ምሽት ራቱን እየበላ በካምፑ ምግብ አዳራሽ ተቀምጦ ነበር። ራቱን እየበላ ያለ ጌታ ሆይ ከኔ ይልቅ አንተ የሚሻለኝንና የሚበጀኝን ታውቃለህ። እያለፍኩ ያለሁበት ሁኔታ ያንተ ፈቃድ እንደሆነ አውቃለሁ። ከምን ጊዜውም ይበልጥ አሁን ግልጽ ሆኖልኛል። ጌታ ሆይ ተመስገን የሚል ሐሳብ በድንገት አእምሮውን ሞላው። ብዙም ሳይቆይ አንድ ሌላ እጩ መኮንን ትከሻውን መታ አደረገና አንድ ሰው በቴሌፎን ሊያናገረው እንደሚፈልግ ነገረው። በእጩ መኮንንነት ባሳለፋቸው ሳምንታት ውስጥ አንድም ቀን ስልክ ተደውሎለት አያውቅም ነበር። ስልኩን ሲያነሳ በሌላኛው ጫፍ የሚያለቅስ ሰው ድምጽ ይሰማል። ውዴ በደሌን ይቅር ትለኛለህ? መፋታት አልፈልግም። በምንም አይነት ካንተ መፋታት አልፈልግም። አንድ ሴት ወይዘሮ ያመነታች ልታናገረኝ መጣች። እንደሰማሁት በአንድ ጓደኛዋ ጉትጎታ ነበር የመጣችው። አጥብቃ ራሷን ለማጥፋት እንደምታስብና ይህንን ማውራት ግን ምንም ሊጠቅማት እንደሚችል ሊታያት እንዳልቻለ ነገረችኝ። ቀስ በቀስ የልቧን ታጫውተኝ ጀመር። ባሏ ከሌላ ሴት ወልዷል። ልጁ የሚኖረው በባሏ ወላጆች ዘንድ ነበር። አማቶቿን ለመጠየቅ በሄደች ጊዜ ሁሉ ልጁንም እዚያው ታገኘው ነበር። ይባስ ብሎ ደግሞ የህፃኑንም እናት ሁሌም እዚያው ታገኛት ነበር። ምንም እንኳን ኑሯቸው ከእጅ ወዳፍ ቢሆንም ባሏ ለህፃኑ ማሳደጊያ የሚሆን ገንዘብ ለወላጆቹ መላክ ነበረበት። እንደዚህ አይነት መብሰልሰል ልቧን እያመሳት መኖር አልፈለገችም። አይዞሽ አትጨነቂ፣ ለችግርሽ መፍትሄ ስላለ መጨነቅ የለብሽም አልኳት። በመገረም ትኩር ብላ ተመለከተችኝና ምንድነው አለችኝ። እዚሁ እንንበርከክና ባልሽ ከሌላ ሴት ልጅ ስለወለደ እግዚአብሔርን እናመስግን። ስለማንኛውም ነገር እግዚአብሔርን ስለማመስገን የሚናገሩትን የቅዱሳን መጻሕፍት ክፍሎች አነብላት ጀመር። እንባዋን ከዓይኖቿ እየጠራረገች በመጨረሻ የምላትን ለመሞከር ተስማማች። ከጸለይን በኋላ በገጠማት ችግር ሁሉ እግዚአብሔር የወደደውን እንዲያደርግ ወስና ተለያየን። እንዴት እንዳደረች ለማወቅ በሚቀጥለው ጧት ስልክ ደወልኩ። በጣም ደህና ነኝ። እውነት? አዎ፣ ቅልል ብሎኝና ደስተኛ ሆኜ ነው ከእንቅልፌ የተነሳሁት። ምን አዲስ ነገር ተገኘ?
ትናንትና ወደ ቤቴ እንደመጣሁ ባለቤቴ ስለወለደው ልጅ አመስጋኝ መሆኔን ለማሳየት ምን ማድረግ እንዳለብኝ አስብ ነበር። እግዚአብሔርን የማመሰግነው በእውነት ከሆነ በተግባር ለማሳየት አንድ ነገር ማድረግ እንዳለብኝ ወሰንኩ። ስለዚህ ለአማቶቼ ቼክ ጻፍኩላቸውና ለህፃኑ ለሚያስፈልገው እንዲያውሉት ነገርኳቸው። ዛሬ ጧት በጣም ደስተኛ ነኝ። በሚቀጥለው ቀን እንደገና ደወልኩላት። ዛሬ ደግሞ ከትናንትናው የበለጠ ደህና ነኝ ነበር ያለችኝ። ዛሬስ ምን አደረግሽ? በአእምሮው ድሁር የሆነ ልጅ ስላላት ጎረቤቴ ማሰብ ጀመርኩ። ዛሬ ጧት ወደ ቤቷ ሄድኩና ህፃኑን በተመለከተ ምን ልረዳት እንደምችል ጠየቅኳት። በጣም ከመገረሟ የተነሳ ምን እንደምትነግረኝ እንኳን ጠፋት። አብሬያት ቆየሁና ማድረግ የምችለውን አደረግኩ። ለመሆኑ በአእምሮ ድሁር የሆነ ህፃንን እንዴት መርዳት እንደሚቻል ታውቂያለሽ? አዎ፣ በማስተሬት ዲግሪ የተመረኩት በዚህ ትምህርት ነበር። ከትምህርት ቤት ከተመረቅሽ ወዲህ በአእምሮ ድሁር ከሆኑ ህፃናት ጋር ሰርተሽ ታውቂ ነበር? በፍጹም። የተማርኩትን ስራ ላይ ያዋልኩት በዚህ ልጅ ነው። የተለያዩ ችግሮች በህይወትሽ እንዲያልፉ እግዚአብሔር የፈቀደበትን ምክንያት አሁን ይበልጥ መረዳት አልቻልሽም? በሚገባ ተረድቻለሁ። በፍጹም ልቤ አመሰግነዋለሁ። ከዚያን ቀን ወዲህ ህይወቷና አመለካከቷ ፍጹም ተለወጠ። ከዚያ በፊት የሚያውቃት ሁኔታዋም ሆነ ገጽታዋ ሁሉ ጊዜ ሐዘንና የብሶት እንደነበረ ነው የሚናገሩት። አሁን ግን ሁኔታዋንም ሆነ ገጽታዋን የሚለውጥ አንድ አስደናቂ ምስጢር ሳታገኝ እንዳልቀረ ይናገራሉ። የእርሷን ደስተኛ ህይወት በማየት ብዙዎች ወደ ክርስቶስ እየመጡ ነበር። ኢየሱስ በዙሪያችን ያሉ ሁኔታዎችን እንደሚለውጥ ቃል አልገባልንም። ይልቁንም እርሱ ቃል የገባልን እግዚአብሔር በነገሮች ሁሉ ላይ የበላይ መሆኑንና ሁኔታዎች በእርሱ ቁጥጥር ስር መሆናቸውን ለሚያምኑ ሁሉ ሰላምና ደስታ እንደሚበዛላቸው ነበር። ምስጋና የእግዚአብሔር ኃይል በሁኔታዎች ላይ እንዲለቀቅ ያደርጋል። እቅዱ ያ ከሆነ ደግሞ ጨርሶ ለመለወጥ ያስችለዋል። ብዙ ጊዜ የችግሮቻችንን መፍትሄ የሚያዘገይብን ወይም እንቅፋት የሚሆንብን ለችግሮቹ ያለን ዝንባሌ ነው። እግዚአብሔር ሉዓላዊ ስለሆነ የተሳሳተ ዝንባሌያችን ሳያግደው የተሳሳተ ሐሳብና ዝንባሌያችንን ሰንጥቆ መግባት መቻሉ እውነት ነው። ይሁን እንጂ ዋናው ፈቃዱ ከእርሱ ጋር እንድንተባበር ማድረግ ስለሆነ አንዳንድ ሁኔታዎች በህይወታችን እንዲደርሱ ይፈቅድላቸዋል። ይህንንም የሚያደርገው ስለ ሁኔታዎች ያለንን የተሳሳተ ዝንባሌ ሊያሳየንና ከእርሱ ፈቃድ ጋር እንድንተባበር ነው። የምስጋና ጸሎት በከፍተኛ ደረጃ ከእግዚአብሔር ጋር የምንተባበርበትና ሁሌም ታላቅ ኃይል ወደ ህይወታችን የሚለቀቅበት መንገድ መሆኑን ወደ ማመን መጥቻለሁ። እርሱን ማመስገን ደስ ሲለን ወይም መልካም ስሜት ሲሰማን ብቻ የምናደርገው ሳይሆን ታዛዥነታችንን የምናሳይበት ተግባር ነው። አንዳንድ ጊዜ የምስጋና ጸሎት የምናደርገው ቅር እያለን ወይም ሳይሰማን ሊሆን ይችላል። ይሁን እንጂ በማመስገን ስንቀጥል የእግዚአብሔር ኃይል ወደ ህይወታችንና ወደ ሁኔታዎች ይለቀቃል። በመጀመሪያ የጠብታ ያህል ሊሆን ይችላል። በኋላ ግን የቀድሞ የልብ ስብራታችንና ቁስላችንን የሚያጥብ ወንዝ እስኪሆን ድረስ ያጥለቀልቀናል። አንዲት የወታደር ሚስት መንፈሳዊ ምክር ፍለጋ ወደኔ መጣ ነበር። በእርሷ እምነት ለችግሯ መፍትሄ አንድ ነገር ብቻ መሆኑን እርግጠኛ ነበረች። ከጊዜ በኋላ ባሏ ስካር ማዘውተር ጀምሯል። ወደኔ በመጣች ጊዜ ችግሩ ተባብሶ ጭራሹኑ አልኮሊስት ሆኖ ነበር። ብዙ ጊዜ ከመጠን በላይ ሰክሮ ሳሎን ወለል ላይ ያድር ነበር። ሚስቱና በአስራዎቹ ዓመታት ውስጥ ያሉ ልጆቹ አባታቸውን እርቃኑን ያገኙት ነበር። አንዳንድ ጊዜ ደግሞ ሌሎች ጎረቤቶች በሚተላለፉበት የአፓርታማው ኮሪደር ላይ ወድቆ ይገኝ ነበር። ሚስትየዋ የመጨረሻ መፍትሄ አድርጋ የገመተችው ልጆቿን ይዛ መጥፋት ነበር። አንዳንድ ወዳጆቿ ሌላው ቢቀር ወደኔ መጣ እንድታናገረኝ ይወተውቷት ነበር። ምንም ይሁን ምን ብቻ አብረሹ ኑሪ እንዳይሉኝ። በፍጹም እንደዚህ ማድረግ አልችልም አለች ገና ልነግራት ያሰብኩትን መናገር ሳልጀምር። ጉዳዩ አብረሹ መኖርሽ ወይም ጥለሽ መሄድሽ አይደለም አልኳት። እንድታደርጊ የምመክርሽ ነገር ቢኖር ባለቤትሽ አሁን ስላለበት ሁኔታ እግዚአብሔርን እንድታመሰግኝ ነው። ስለ ሁሉ ነገር እግዚአብሔርን ስለማመስገን ቅዱሳት መጻሕፍት የሚያስተምሩትንና እርሷም ስላለችበት ሁኔታ ብታመሰግነው በአስደናቂና በበለጠ መልኩ ችግሯን ሊፈታላት እንደሚችል በጥንቃቄ አስረዳኋት። አስቂኝና ሊታመን የማይቻል መስሎ ቢታያትም በመጨረሻ ግን በጸሎት ለመንበርከክ ወሰነች። እኔም እግዚአብሔር ፍጥረት ዓለሙን ሁሉ በእጁ የያዘ የፍቅርና የኃይል አምላክ መሆኑን የምትቀበልበትን እምነት እንዲሰጣት ጸለይኩላት። በመጨረሻም ለእግዚአብሔር ሁሉን እንደሚቻለው አምናለሁ አለች። ከሁለት ሳምንት በኋላ ደወልኩላት።
በጣም ደስተኛ ነኝ። ባለቤቴም ፍጹም ተለውጧል። ካለፉት 2 ሳምንታት ወዲህ አንድ ቀንም ጠጥቶ አያውቅም አለች። በጣም ግሩም ነው። ባለቤትሽንም ባናገረው ደስ ይለኛል አልኳት። ምን ማለት ሆኖ አለች በመገረምና ግራ የተጋባ በሚመስል አነጋገር። በህይወታችሁ በመስራት ላይ ስላለው የእግዚአብሔር ኃይል ባለቤትሽንም ባናገረው መልካም ነው ብዬ ስላሰብኩ ነው ላገኘው የፈለኩት። እስካሁን ምንም አላናገሩትም እንዴ? ከበፊት የበለጠ ግራ ተጋባች። አረ በፍጹም አግኝቼው አላውቅም። መቼም ይህ ተአምር ነው አለች ድምጿን ከፍ አድርጋ። እርሱን ባናገርኩበት ዕለት ያው እንደ ልማዱ ሰክሮ ይመጣል ብለን ስንጠብቀው ከ7 ዓመታት ወዲህ ምንም ሳይጠጣ መጣ። እንደወትሮ ተጨማሪ ቢራ ፍለጋ ወደ ማቀዝቀዣ ከመሄድ ይልቅ በቀጥታ ወደ ሳሎን ሄዶ ከልጆቹ ጋር መነጋገር ጀመረ። ተገናኝታችሁ የተነጋገራችሁ መስሎኝ ነበር። የምስጋና ጸሎታችን የእግዚአብሔር ኃይል በሌላው ሰው ህይወት እንዲሰራ አድርጓል። በስልክ ውስጥ ሚስትየዋ ስታለቅስ ይሰማኝ ነበር። እግዚአብሔር ይመስገን። በህይወታችን በሚፈጽመው ነገሮች ሁሉ እግዚአብሔር የራሱ ስራ እንዳለው የተረዳሁት ገና ዛሬ ነው አለች ስቅስቅ ብላ እያለቀሰች። አንድ ከፍተኛ የልብ ህመም የነበረበት ወጣት ወታደር ራሱን ስቶ ይወድቅና ወደ ፎርት ቤኒንግ ሆስፒታል ይወሰዳል። እርዳታ ከተደረገለት በኋላ ወደ ቤቱ ቢሄድም ለተከታታይ ምርመራ በየጊዜው ወደ ሆስፒታል መመላለስ ነበረበት። በመጨረሻ ግን የልብ ቀዶ ህክምና እንዲደረግለት በሌላ ሆስፒታል ቀጠሮ ተያዘለት። ኦፕራሲዮን የመደረጉ ጉዳይ በጣም ተስፋ ስላስቆረጠው አልኮል ማዘውተር ጀመረ። ጭንቀቱ እየከፋ በመምጣቱ በመጨረሻ ጥሎ ለመሄድ ይወስናል። ካምፕ ውስጥ ከነበሩ ወታደሮች ልብሶች ይሰርቅና የተቀዳሚ ሰርጀንቱን መኪና አስነስቶ ሲሄድ መኪናው በግጭት በጣም ትጎዳለች። ያ መከረኛ ወታደር ይያዝና ፍርዱን እስኪያገኝ ድረስ ማረፊያ ቤት እንዲቆይ ይደረጋል። እዚያ ያለ አንድ ሌላ ወታደር ስለ ክርስቶስ ይነግረውና ጌታን ተቀበለ። እኔ ላገኘው ሲሄድ ከፍተኛ መደበት ውስጥ ነበር። ህይወቱን እንዳበላሽና ከእንግዲህ ለምንም የማይጠቅም እንደሆነ ነበር የሚያስበው። ኃጢአት ተደምስሷል፣ በፍጹም ይቅር ተብሎልሃል አልኩት። ያለፈ ኃጢአትህ እስራት አሁንም አንገትህ ላይ እንደተጠመጠመ ማሰብ የለብህም። ይልቁንም እግዚአብሔርን አመስግን። አሁን ወዳለበት ደረጃ እንዲያመጡህ እነዚያ ሁኔታዎች በህይወት እንዲደርሱ የፈቀደላቸው እርሱ ነው። እግዚአብሔርን ለሚወዱት ነገር ሁሉ ተያይዞ ለመልካም እንደሚሰራላቸው የሚናገሩ ጥቅሶችን ከእግዚአብሔር ቃል አብረን አነበብን። እንዲህ ሲባል ህይወትን ለእግዚአብሔር ካስረከብክ በኋላ የሚሆኑ ነገሮችን ብቻ ማለት አይደለም። በምስጋና አማካይነት ለርሱ ከሰጠነው እግዚአብሔር ባለፉት ስህተቶቻችንና ውድቀቶቻችን ጭምር እንኳን መጠቀም ይችላል አልኩት። አሁን ነገሩ እየገባ ይመጣ ይመስላል። ስለሆነ ሁሉ ከልቡ እግዚአብሔርን ማመስገን ጀመረ። የፍርዱ ቀጠሮ እየተቃረበ ሲመጣ ጠበቃው ቢያንስ የ5 ዓመት እስራት እንደሚጠብቀውና በመጨረሻም በውርደት ከሰራዊቱ ሊባረር እንደሚችል ነበር የነገረው። ወታደሩ ግን በዚህም ቢሆን አልተደናገጠም። የሆነው ቢሆን እግዚአብሔር የህይወቱ ሙሉ ተቆጣጣሪ እንደሆነና ማንኛውም ነገር ለበጎ እንደሚሆንለት አጥብቆ ያመነ ነበር። ጉዳዩን የያዘው የጦር ፍርድ ቤት የሚገርም መደምደሚያ ላይ ነበር የደረሰው። በህጉ መሰረት ወንጀሉ ከባድ ቅጣት የሚገባው መሆኑን ባለስልጣኖቹ ካላመኑበት በቀር የጦር ፍርድ ቤት አይሰበሰብም። ወታደሩ በአካባቢው ካምፕ ውስጥ 6 ወሮች እንዲታሰር ተፈረደበት። ከሰራዊቱ ግን ሳይባረር ቀረ። ከሌላ የምክር አገልግሎት ሰራተኛ ጋር ሆነን ይህን ወታደር ልንጎበኝ ወደ ታሰረበት ቦታ ሄደን ነበር። የሄድነው ልናጽናናው ነበር። ይልቁንም እርሱ አጽናንቶን ተመለስን። በደስታ ተሞልቶ ደስታውም ለሌሎችም የሚተላለፍ አይነት ነበር። ሶስታችንም በአንድነት ስንስቅ መዝናኛ ቦታ ያለን እንጂ በፍጹም እስር ቤት ያለን አንመስልም ነበር። ወጣቱ ወታደር አንድ ቦታ መቆም አይችልም። በማስተናገጃው ክፍል ውስጥ ወዲያ ወዲህ እየተቅበጠበጠ በደስታ ይስቅ ነበር። ከመሄዳችን በፊት የጤንነቱን ሁኔታ እንዴት እንደሆነ ጠየቅነው። የልብ ቀዶ ህክምና ለማድረግ ቀጠሮ እንደተያዘለት ነበር። ከህክምና አንፃር አሁንም ክትትል ያስፈልገዋል። ሰውነቱ በጣም እየደከመ መሆኑንና የልቡ ሁኔታም እያስቸገረው መሆኑን ነገረን። አያይዞም ሁሌም መልካም ነው፣ እግዚአብሔር ያስብልኛል፣ ይጠነቀቅልኛል አለ። እንድንጸልይለት ይፈልግ እንደሆነ ጠየቅነው። አዎ እግዚአብሔር እንደሚፈውሰኝ አምናለሁ፣ እንድትጸልዩልኝ ፈቃደኛ ነኝ በማለት መለሰልን። በክርስቶስ በኩል እዚያው ባለበት ቦታ እግዚአብሔር እንደሚፈውሰው በማመን እጃችንን ጭነን ጸለይንለት።
ነገሩ እንደተከናወነ አምናለሁ አለ ወታደሩ ፊቱ በደስታ ፈክቶ። ከጥቂት ሳምንታት በኋላ ከዚህ ወታደር የክፍል አለቃ ጋር እየተነጋገርን ነበር። ይህን ሰው እዚህ እስር ቤት ውስጥ ማቆየት የመንግስትን ገንዘብ እንደማባከን ነው የሚቆጠረው አልኩት። ለምን በማለት ጠየቀኝ። አሁን እዚህ ያለው ልብሶችን የሰረቀውና የመንግስት መኪና ከጥቅም ውጭ ያደረገው ሰው አይደለም፣ በፍጹም ተለውጧል በማለት መለስኩለት። አለቃው በነገርኩት ተስማማና ወታደሩ ከስር ተፈታ። ከአንድ ሳምንት በኋላ አገኘሁትና ስለ ጤንነቱ ጠየቅኩት። በጣም ይገርሞታል፣ በፊት ትንሽ ርቀት በእግሬ ከሄድኩ በኋላ ይደክመኝ ነበር። አሁን ግን እንደ ልቤ ብሮጥ እንኳን በፍጹም አይደክመኝም፣ እግዚአብሔር ፈውሶኛል አለኝ። በየሄድኩበት ቦታ ሁሉ ስለ ምስጋና ኃይል የተረዳሁትን እናገር ነበር። ምስጋና የአምልኮ ወይም የጸሎት አንድ ገጽታ ብቻ ሳይሆን መንፈሳዊ ውጊያ መሆኑንም እያስተዋልኩ መጥቼ ነበር። ሰዎች ስለ ችግሮቻቸው እግዚአብሔርን ማመስገን ሲጀምሩ፣ ሰይጣን ደግሞ ጥቃቱን ይበልጥ ያጠናክራል። ሁኔታዎችም ከመሻሻል ይልቅ እንዲያውም ሊባባሱ ይችላሉ። ከዚህም የተነሳ የምስጋናን መንገድ ለመለማመድ የሞከሩ ብዙዎች በቀላሉ ተስፋ ቆርጠዋል። ሁኔታዎች ሁሉ ከእግዚአብሔር ቁጥጥር በታች ናቸው በሚለው እምነታቸው መዝለቅ ተስኗቸዋል። ሌሎች ደግሞ መረዳት ስላልቻሉ ብቻ ደስ ስለማያሰኙ ነገሮች እግዚአብሔርን ማመስገን አይፈልጉም። ጨርሶ ትርጉም የሚሰጥ አይደለም ይላሉ። እግዚአብሔር ከእንደዚህ አይነት ነገሮች ጋር ጉዳይ ይኖረዋል ብዬ ስለማላምንባቸው ነገሮች እርሱን አላመሰግንም። ከተሰበረው እጄ ወይም ከጥቅም ውጭ ከሆነችው መኪናዬ ወይም ከባለቤቴ ቁጠኝነት ጋር እግዚአብሔርን ምን ያገናኘዋል? እነዚህን ስለመሳሰሉ ነገሮች እርሱን ማመስገን ሞኝነት ነው በማለት ያስባሉ። አሁን ትርጉም የለሽ መስሎ ሊታይ ይችላል። ይሁን እንጂ ጥያቄው ይሰራል ወይ የሚል ነው መሆን ያለበት። ስትራቡና ስትሰደዱ ሁሉን ስታጡ ደስ ይበላችሁ፣ በደስታም ዝለሉ በማለት ኢየሱስ ሲናገር ይህን ያህል ስሜት የሚሰጥ አልነበረም። ይሁን እንጂ በግልጽ የነገረን ይህንኑ እንድናደርግ ነበር። ከነህምያ ምዕራፍ 8 ቁጥር 10 የእግዚአብሔር ደስታ ኃይላችሁ ነው የሚል እናነባለን። ጠላት የሚወረውረው ፍላጻ እግዚአብሔርን በማመስገን ደስተኛ የሆነ ሰው ልብን ዘልቆ ማለፍ አይችልም። ከሁለተኛ ዜና መዋዕል ምዕራፍ 20 ደግሞ እስራኤላውያን እግዚአብሔርን በማመስገናቸው ከዚያ በኋላ ውጊያው የእርሱ እንጂ የእነርሱ አለመሆኑን የነገራቸውን በማመናቸው ብቻ ወራሪው ሰራዊት እንደተንኮታኮተ እናነባለን። ዛሬም ቢሆን መልእክቱ ግልጽ ነው። ውጊያው የእግዚአብሔር እንጂ የኛ አይደለም። እርሱን ስናመሰግነው በጠላቶቻችን ላይ አስደንጋጭ ነገር ይልክባቸዋል፣ ግራ ያጋባቸዋል። እግዚአብሔርን ለማመስገን ፈቃደኛ ያልሆኑ ሰዎች ሲገጥሙኝ በጣም አዝንላቸዋለሁ። ያሉበት ተስፋ ቢስና አስጨናቂ ሁኔታ ልቤን ይሰብረዋል። እንዲህ ያሉ ሰዎች የምስጋናን መንገድ ለመቀበል ፈቃደኛ የማይሆኑት ለምን እንደሆነ የምረዳበትን ጥበብ እንዲሰጠኝና ወደዚህ ህይወት እንዲገቡ ማድረግ የሚችልበት የበለጠ ማስተዋል እንዲሰጠኝ እግዚአብሔርን ጠይቄያለሁ። በመንፈሳዊ ደስታ ክትክት ብዬ መሳቅን ለመጀመሪያ ጊዜ ከተለማመድኩ 7 ወሮች በኋላ ከከተማ ወጣ ወዳለ ወደ አንድ ፕሮግራም ሄጄ ነበር። ከክርስቲያን ወንድሞቼና እህቶቼ ጋር የዚህ አይነት ህብረትና የእረፍት ጊዜ እንዲኖረኝ ለረጅም ጊዜ ስመኘው የነበረ ጉዳይ ነበር። ለበሽተኞች በሚጸለይበት ጊዜ ከአዳራሹ በስተጀርባ አይኔን ጨፍኜ በተመስጦ ተቀምጬ ያለ እግዚአብሔር ራእይ ሰጠኝ። በጣም ደስ የሚያሰኝና ብሩህ በጋ ቀን አየሁ። አየሩ በብርሃን ተሞልቷል። ሁሉም ነገር ውብና የተስተካከለ መሆኑ ይሰማኝ ነበር። ከዚህ ሁሉ በላይ ግን ጥቅጥቅ ያለ ጨለማ የመሰለ ዳመና ነበር። ከጥቅጥቅነቱ የተነሳ በእጅ የሚዳሰስ እንኳን ይመስላል። ከደመናው ዘልቆ ምንም ነገር ማየት አይቻልም። ከምድር አንስቶ እስከ ጥቁሩ ደመና የሚደርስ መሰላል ተዘርግቶ ነበር። ከመሰላሉ ግርጌ ብዛት ያላቸው ሰዎች በመሰላሉ ወደ ላይ ለመውጣት እድል እስኪያገኙ ድረስ እየጠበቁ ነበር። ከዚያ ድቅድቅ ዳመና ባሻገር የሰው አይን አይቶት የማያውቅ ውብ ነገር መኖሩንና ወደዚያ መድረስ የሚችሉ ሊታመን የማይቻል ደስታ እንደሚያገኙ ሰምተዋል። ሰዎች ተራ በተራ መውጣት ይጀምሩና በፍጥነት ወደ ዳመናዎቹ የታችኛው ጫፍ ይደርሳሉ። ህዝቡ የሚሆነውን ለማየት ይጠብቃል። ብዙም ሳይቆይ በመሰላል መውጣት ጀምሮ የነበረ ሰው ህዝቡ መሃል ይወድቃል። ዙሪያውን ከበው የነበሩ ሰዎችን በየአቅጣጫው ይበታተናሉ። ወደ ጨለማው ደመና ሲቃረቡ አቅጣጫ እንደሚጠፋባቸውና ግራ እንደሚጋቡ ነበር የሚናገሩት። በመጨረሻ የኔ ተራ ደረሰ። በመሰላሉ እየወጣሁ ወደዚያ ጥቁር ደመና በተቃረብኩ ቁጥር ይበልጥ ድቅድቅ ይሆን ጀመር።
የተስፋ መቁረጥ ስሜት ስለተጫጫነኝ ሙከራዬን አቋርጬ ልወድቅ ነበር። ይሁን እንጂ እንደምንም ብዬ ካንዱ ደረጃ ወደ ሌላው እየተሸጋገርኩ ወደ ላይ ስወጣ በድንገት ከዚህ በፊት አይቼ የማላውቀውን እጅግ ውብና ደስ የሚያሰኝ ብርሃን ተመለከትኩ። የዚያን ብርሃን ክብር በፍጹም በቃላት መግለጽ አይቻልም። ጽልመታዊ ዳመናውን ሰንጥቄ ሳልፍ ከእግሮቼ በታች መሆኑን በላዩ እረማመድበት እንደነበረ ተረዳሁ። አይኖቼን እዚያ ውብ ብርሃን ላይ ሳሳርፍ ያለ አንዳች ችግር ወደፊት መራመድ ይችል ነበር። የዚያን ድቅድቅ ጨለማ ባህሪና ምንነት ለመመርመር ዝቅ ብዬ ስመለከት ግን መስጠም ጀምራለሁ። ከበላዩ መሆን የምችለው አይኖቼን እዚያ ደማቅ ብርሃን ላይ ሳሳርፍ ብቻ ነበር። ወዲያውኑ ትዕይንቱ ተለወጠና ወደ ኋላ ተመልሼ ሶስቱንም ደረጃዎች ከርቀት መለከት ጀመር። ምን ማለት ይሆን በማለት ጠየቅኩ። መልሱን ያገኘሁት ወዲያውኑ ነበር። ከደመናው በታች ያለው በጣም ደስ የሚያሰኝና ብሩህ ፀሐይ ብዙ ክርስቲያኖች የሚኖሩበት ብርሃን ነው። ከዚያ የበለጠ ህይወት ወይም ኑሮ ያለ ስለማይመስላቸው ባሉበት ሁኔታ ረክተውና ተረጋግተው ይቀመጣሉ። መሰላሉ እኔን የማመስገን መሰላል ነው። ብዙዎች በመሰላሉ ወደ ላይ መውጣት ይሞክራሉ። በማንኛውም ሁኔታ እኔን ማመስገን ይጀምራሉ። በመጀመሪያ በምስጋና ለመቀጠል ከፍተኛ ፍላጎት ይኖራቸዋል። የማይረዷቸው ነገሮች ሲገጥሟቸው ግን ግራ ስለሚጋቡ በጀመሩት መቀጠል አይችሉም። እምነት ያንሳቸውና እንደገና ቀድሞ ወደ ተነሱበት ስፍራ ተንሸራተው ይወድቃሉ። በውድቀታቸውም በማያቋርጥ ደስታና ምስጋና ህይወት መኖር የሚችሉበትን መንገድ ለመረዳት ተስፋ ሲያደርጉ የነበሩ ሌሎች ሰዎችን ይጎዳሉ። በእነዚህ አስቸጋሪ ሁኔታዎች ውስጥ የሚያልፉ ወደ አዲስ ዓለም ይደርሳሉ። ከዚያ በፊት ከዚህ የበለጠ ህይወት ሊኖር አይችልም ብለው የገመቱት እኔን ለሚያመሰግኑኝና በሁኔታዎች ሁሉ ጥንቃቄ እንደማደርግላቸው ለሚተማመኑብኝ ካዘጋጀሁት ህይወት ጋራ ሊወዳደር እንደማይችል ይገነዘባሉ። ጨለማው የቱንም ያህል ድቅድቅና አስፈሪ ቢሆንም ወደ ሰማያዊ መንግስት ብርሃን የደረሰ ሁሉ አይኖቹን ጨለማው ላይ ሳይሆን በክርስቶስ ባስገኘሁት ድል ላይ የሚያሳርፍ ሰው ግን በችግሮቹ ላይ ይረማመዳል። በእያንዳንዱ ጥቃቅን የህይወት ገጽታችሁ መስራት መቻሊን ማመን የቱንም ያህል አደጋች ቢመስልም የምስጋናን መሰላል አጥብቃችሁ በመያዝ ወደ ላይ ውጡ። በራእዩና በትርጓሜው ከፊል ሰመመን ላይ ነበርኩ። ያየሁትን ነገር ለሌሎች ለማካፈል እግዚአብሔር የሚፈቅድልኝ መቼ ሊሆን እንደሚችል ማሰብ ጀመርኩ። በዚያው በሽርሽሩ ስፍራ ያለው የጤንነትና የቤተሰብ ችግር ከነበረባት ሴት ጋር ተገናኘሁ። በእንዲህ አይነቱ ሁኔታ ውስጥ ያለች እግዚአብሔርን ማመስገን አንዳች ጥቅም ሊያስገኝላት እንደሚችል ማሰብ በጣም ከብዷት ነበር። ምሪት እንዲሰጠኝ በውስጤ ጠየቅኩ። እግዚአብሔር ንገራት አለኝ። እንደታዘዝኩት ነገርኳት። ይህን አሁን የምነግርሽን ለመስማት አንቺ የመጀመሪያው ሰው መሆንሽ ነው አልኳት። የምነግራትን በመስማት ላይ ያለች ሸክሟ ሲነሳላትና አንዳች አስደሳች ነገር በሚጠብቅ ሁኔታ ፊትና አይኖቿ ሲበሩ ማየት ችዬ ነበር። ያየሁት ራእይ ጳውሎስ በኤፌሶን ምዕራፍ 1 እና 2 ከተናገረው በመጠኑም ቢሆን ለየት በሚሉ ቃላት ተገልጿል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይመስገን። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና ይኸውም ክቡር የሆነው ጸጋው እንዲመሰገን ነገሮችን ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። በክርስቶስ ተስፋ በማድረግ የመጀመሪያው የሆነው እኛ ለክብሩ ምስጋና እንሆን ዘንድ ነው። ለእኛም ለምናምነው ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ከግዛትና ከስልጣን ከኃይልና ከጌትነት እግዚአብሔርም ከክርስቶስ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ኢየሱስ ክርስቶስ ከጨለማ ኃይላት ሁሉ በላይ ከፍ ብሏል። የእግዚአብሔር ቃል እንደሚናገረው የእኛም ትክክለኛ ስፍራ ከክርስቶስ ጋር ከጨለማው በላይ እንድንሆን ነው። ወደዚያ መድረሻው መሰላል ደግሞ ምስጋና ነው። የምስጋናን ኃይል ይበልጥ እየተረዳው በመጣሁ መጠን ወደዚህ ህይወት እንዳንገባ አንዳንድ ጠላት የሚያደርጋቸውን መሰናክሎችንም መረዳት ችያለሁ። ስለ ምስጋና ይበልጥ ለመረዳት መጽሐፍ ቅዱስን ስመረምር በክርስቶስ አማካይነት በጨለማ ኃይላት ላይ ስላለንም ድል የሚያመለክቱ የቅዱሳት መጻሕፍት ክፍሎችንም አግኝቻለሁ። በእርሱ የሚያምኑትን
ስለሚከተሏቸው ምልክቶች ኢየሱስ የተናገረውን ከማርቆስ ምዕራፍ 16 የተረዳሁት ቀደም ባለው ጊዜ ነበር። ቃሉ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡም አይጎዳቸውም፣ እጃቸውንም በድውያኖች ላይ ይጭናሉ፣ እነርሱም ይድናሉ የሚለው ነው። ይህ ከላይ የተሰጠው ተስፋ በዚህ በ21ኛው መቶኛ ዓመት የምኖረው እኔን በተመለከተ እውነት መሆን አለመሆኑን፣ እውነት ከሆነ ደግሞ እንዴት እና መቼ ልጠቀምበት እንደሚገባኝ እግዚአብሔር እንዲያሳየኝ ጸልያለሁ። ከአንዳንድ ሰዎች ጋር ሲሆን ብዙውን ጊዜ ምንም ነፃነት እንደማይሰማኝ አስተውያለሁ። ስለዚህ ጉዳይ እግዚአብሔርን ስጠይቅ የእነዚህ ሰዎች ችግር አጋንንታዊ ባህሪ ያለው መሆኑን ነበር የተሰማኝ። በጸሎት ጊዜ ከእንዲህ አይነቱ ሰው ጋር ስገናኝ ምን ማድረግ እንዳለብኝ እግዚአብሔር እንዲመራኝ ጸልያለሁ። አንድ የወታደር ሚስት ባሏ ከ3 ልጆቿ ጋር ጥሏት ሄዶ ነበር። የምታደርገው ስለጠፋት ራሷን ለማጥፋት ሞክራ ነበር። ሆኖም በአስቸኳይ ወደ ሆስፒታል ስለተወሰደች ከሞት ተርፋለች። ወደ ቤት ከተመለሰች በኋላ ጓደኞቿ ወደኔ አመጧት። የተስፋ መቁረጥና የመራርነት ተምሳሌት ነበረች። ከጥቂት ዓመታት ወዲህ አንድም ቀን ፈገግ ብላ አይተዋት እንደማያውቁ ጓደኞቿ ነግረውኛል። ስላለችበት ሁኔታ እግዚአብሔርን እንድታመሰግነው ልነግራት ጀምሬ ነበር። ይሁን እንጂ እንደዚያ ከማድረግ እንድታቀብ በውስጤ ይሰማኝ ነበር። አይኖቿን ትኩር ብዬ ስመለከት አንድ ችግር እንደነበረና ሁኔታውም ከክፉ መናፍስት ጋር የተያያዘ መሆኑን ወዲያውኑ ተሰማኝ። ከክፉ መንፈስ ጋር ፊት ለፊት እንደተጋፈጥኩ ስረዳ የፍርሃት ስሜት አደረብኝ። ጌታ ሆይ ስራውን የምትሰራው አንተ መሆኑን በመተማመን በእምነት እቆማለሁ በማለት በውስጤ ጸለይኩ። በቀጥታ አይኖቿን እየተመለከትኩ በጌታ በኢየሱስ ክርስቶስ ስምና በፈሰሰው ክቡር ደሙ ኃይል ከርሷ እንዲወጣ ጠንከር ባለ ቃል እርኩሱን መንፈስ አዘዝኩት። መስታወት መሰል አይኖቿ ወዲያውኑ ጥርት አሉ። ብትታመንበትና ብታመሰግነው እግዚአብሔር ነገሮችን ሁሉ ወደ መልካም እንደሚለውጣቸው ስነግራት በሙሉ ልቧ ታዳምጠኝ ጀመር። አሁን በሚገባ መረዳት ችላለች። የጨፈገገው ፊቷ ባስደሳች ፈገግታ ተሞልቷል። ሕይወቷን አደጋ ላይ የጣለውን የጨለማ ኃይል ቀንበር ኢየሱስ ክርስቶስ ሰብሮታል። እንደኔው ለመከላከያ ሰራዊት አባሎች መንፈሳዊ ምክር በመስጠት ያገለግሉ የነበሩ ከሪ ቫውግሃን የምስጋናን ኃይል በግል ሕይወታቸው መለማመድ ጀምረው ነበር። በሕይወታቸው ለሚገጥሟቸው ችግሮች ሁሉ እግዚአብሔርን ማመስገን ከጀመሩ በኋላ ብዙ ሳይቆዩ አንድ ምሽት ወደ ቤታቸው ሲገቡ የ2 ዓመት ልጃቸው መርዝ እንደጠጣችና ለአስቸኳይ እርዳታ ወደ ሆስፒታል መወሰዷ ተነገራቸው። ወዲያውኑ መኪናቸውን አስነስተው በሙሉ ፍጥነት ወደ ሆስፒታል በረሩ። አእምሯቸው በፍርሃትና በጭንቀት ተወጥሮ ነበር። ወዲያውኑ ግን ምን እያደረጉ እንደነበር ተገነዘቡ። መኪናቸውን ዝግ አድርገው እየነዱ ስለሆነ ሁሉ እግዚአብሔርን ማመስገን ጀመሩ። የሆስፒታሉ ሰራተኞች ሆዷን ካጠቡ በኋላ ኤክስሬ ያደረጓት። ከሁለት ነገሮች አንዱ ሊሆን እንደሚችል ነገሯቸው። በመጀመሪያ በዚያ ሌሊት በጣም ኃይለኛ ትኩሳት ይኖራታል። በሁለተኛ ደረጃ በሳምባ ምች ኒሞኒያ የመጠቃቷ ዕድል 95% ይሆናል። ከሪና ባለቤታቸው ናንሲ ዶክተሮቹ የነገሯቸውን ሲሆን በቅርብ ለማየት ልጃቸውን ወደ ቤት ወሰዷት። እቤት ሲደርሱ ከሪ ልጃቸውን አንስተው ክንዳቸው ላይ ያደረጉና ሰማያዊ አባቴ ሆይ ሰይጣን እኔን ለማጥቃት እንደገና እየሞከረ እንደሆነ አውቃለሁ። ያም ሆኖ አንተን አመስግኛለሁ። ልጄ ቨርጂኒያ ምንም ትኩሳት ወይም የሳምባ ምች እንዳይኖራት በኢየሱስ ክርስቶስ ስም ፈውስህን አውጃለሁ በማለት ጸለዩ። በማግስቱ ጧት ቨርጂኒያ እንደ ቀድሞዋ ሁሉ ፍጹም ጤነኛና ንቁ ሆና ተነሳች። ሐኪሞቹ የነገሯቸው ችግር በፍጹም አልደረሰባትም። አንድ በንግድ ሙያ የተሰማራና የተሳካለት ሰው በ10ዎቹ ዓመታት ውስጥ ስላለችው ልጁ ሊያናግረኝ መጥቶ ነበር። ያንንም ቤተሰብ በቅርብ አውቃለሁ። ለልጅቱ ምን ያህል ፍቅር ያሳዩአትና ምን አይነት ጥንቃቄ ያደርጉላት እንደነበረም አውቃለሁ። ያም ሆኖ በታናሽ እህቷ ላይ ከፍተኛ ጥላቻ ነበራት። ብዙ ጊዜ ክፉኛ ደብድባታለች። ባገኘችው ጎጂ ነገር ሁሉ መታታለች። በሁኔታው ግራ የተጋቡት ወላጆች ለሕክምና ወደ ሳይኪያትሪስት ወስደዋት ነበር። ለብዙ ጊዜም የሚያዝናኑ ክኒኖችን ስትወስድ ኖራለች። ለደረሰባቸው አስቸጋሪ ሁኔታ እግዚአብሔር መፍትሄ እንዲሰጣቸውም ለዓመታት ሲጸልዩ ነበር። ይሁን እንጂ ከጊዜ ወደ ጊዜ ጥላቻና ቁጣዋ ይበልጥ እያየለ መምጣቱን ነበር የተረዱት። ስለ ሁኔታው ሲያጫውቱኝ አንድ ያልሞከሩት ነገር መኖሩንና ያንን መሞከር እንዳለባቸው ነገርኳቸው። ምንድነው እሱ በማለት ሁለቱም በአንድነት ጠየቁኝ።
በሕይወታችሁ የጎደላችሁን ነገር ለማሟላት በማሰብ ይችን ልጅ ስለሰጣችሁ እግዚአብሔርን አመስግኑት። ለቤተሰባችሁ ታላቅ በረከት የሚሆናችሁን ስለሚያውቅ በእውነት አመስግኑት አልኳቸው። በመጀመሪያ ይህን ማድረግ ከሚችሉት በላይ እንደሆነ ነበር ያሰቡት። ችግሩን ለመፍታት ለዓመታት ሞክረዋል። ሁሉም ነገር በትክክል ወደ ነበረበት ሲመለስ ድንገት ደስ ሊያሰኛቸው የሚችል መንገድ መኖሩን አያውቁ። እግዚአብሔርን ስለማመስገን የሚናገሩትን የቅዱሳት መጻሕፍት ክፍሎች ሁሉ አብረን ተመለከትን። እግዚአብሔር ተአምር አድርጎ እርሱን ማመስገን እንዲችሉ እንዲረዳቸው አብረን ጸለይን። በእርግጥም ተአምር ተደረገ። አስፈላጊነቱ ተሰምቷቸው ማመስገን ጀመሩ። ለ2 ሳምንታት ያህል በየቀኑ ይህን አደረጉ። ይህ ደግሞ ከማያቋርጥ ጭንቀትና ፍርሃት ይልቅ ሰላምና ደስታን እንዲለማመዱ ረዳቸው። አንድ ምሽት ሳሎን ውስጥ ተቀምጠው ነበር። ታላቂቱ ልጃቸው በዕቃ ውስጥ ያለ አበባ ይዛ ክፍሉ መሃል ቆማ ነበር። የወላጆቿ አይኖች እርሷ ላይ መሆናቸውን ካረጋገጠች በኋላ ፈገግ አለችና የያዘችውን ዕቃ ምንጣፉ ላይ ለቀቀችው። የዕቃው ስብርባሪ አበባዎችና አፈር እዚህና እዚያ ተበታተኑ። የሚሰጡትን ምላሽ በመጠበቅ ፈገግ ብላ ቆማ ነበር። ወላጆቿ ግን እግዚአብሔርን በማመስገን ሕይወት ተሞልተው ስለነበር በሁኔታው ከመናደድ ይልቅ ሁለቱም በአንድነት ጌታ ሆይ ተመስገን አሉ። ልጅቷ በመገረም ተመለከተቻቸው። ከዚያ በኋላ ራሷን ቀና አደረገችና ወደ ላይ እያየች ጌታ ሆይ ስላስተማርከኝ አመሰግንሃለሁ አለች። ከዚያች ቅጽበት ጀምሮ እየተሻላት ሄድ ጀመር። ወላጆቿ ወደኔ የመጡት እጅግ ደስ ብሏቸው ነበር። የምስጋና ኃይል ስራውን ሰርቷል። በዚያች ልጅ አማካይነት ሰይጣን ለዓመታት ያንን ቤት ሲያመሰቃቅል ኖሯል። አሁን ግን አዚሙ ከሽፏል። ከያዕቆብ መልእክት ወደ እግዚአብሔር መቅረብ እንዳለብንና ሰይጣንን ግን መቃወም እንዳለብን እናነባለን። በሮሜ ምዕራፍ 12 ቁጥር 11 ደግሞ ክፉን ተግባር ለበጎ ተግባር አሸንፉ እንጂ ለክፉ ነገር አትሸነፉ ያለውን እንዴት እውን ማድረግ እንደሚቻል ጳውሎስ ይገልጻል። ስለማንኛውም ነገር እግዚአብሔርን ስለማመስገን መርህ ሲናገር የሰሙ አንዳንድ ሰዎች ይህማ ቀናውን አስብ ፖዚቲቭ ቲንኪንግ የሚለው ስነ ልቦናዊ ምክር አይደለም እንዴ ይሉኛል። በፍጹም አይደለም። ስለማንኛውም ነገር እግዚአብሔርን ማመስገን ማለት በገሃድ የሚታዩ ችግሮቻችን እንደሌሉ ማሰብ ወይም መካድ ማለት አይደለም። ጳውሎስ በነገር ሁሉ በጸሎትና በመልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል በማለት ስለምን መጨነቅ እንደማይገባ ለፊልጵስዩስ ክርስቲያኖች ጽፎላቸዋል። የሕይወትን ብሩህ ገጽታ ብቻ መመልከቱ ከሐቅ መራቅ ነው። ከሐቅ መራቅ ደግሞ አደገኛ ነው። እግዚአብሔርን የምናመሰግነው ስለ ችግሮቻችን ጭምር እንጂ ምንም ችግር ስላልደረሰብን ወይም ደርሶብን ስለማያውቅ አይደለም። ችግሮችን እንዳያዩ አይኖቻችንን ለመጨፈን አንሞክርም። ይልቁንም ኢየሱስ ክርስቶስ ፊታችን የተደቀኑትን ችግሮች የምናሸንፍበትን መንገድ ያመለክተናል። የምስጋና መሰላል ተዘርግቷል። እገሌ ከገሌ ሳይባል ሰዎች ሁሉ ባሉበት ሁኔታ አሁኑኑ እግዚአብሔርን ማመስገን መጀመር እንደሚችሉ አምናለሁ። የምስጋና ሕይወታችን እግዚአብሔር ወደሚፈልገው ፍጽምና እንዲደርስ ከተፈለገ ምንም አይነት ሽልማት ከመጠበቅ ሐሳብ ነፃ ልንሆን ይገባል። ምስጋና ከእግዚአብሔር ጋር የምንደራደርበት ሌላ መንገድ አይደለም። በዚህ ውጥንቅጥ መካከል አመሰግንሃለሁ አንተ ደግሞ ከዚህ ችግር አውጣን ማለት አንችልም። በንጹህ ልብ እግዚአብሔርን ማመስገን ማለት ልባችንን ከማንኛውም አይነት ያልጠራ አስተሳሰብና ስውር ዓላማ እንዲያነጻው መፍቀድ ማለት ነው። በአዲስ አእምሮና መንፈስ በክርስቶስ ውስጥ መኖር እንድንችል በየጊዜው ለእኛነታችን መሞት አለብን። ለራስ መሞት በሕይወት ዘመናችን ሁሉ የሚቀጥል የማያቋርጥ ጉዞ ነው። ይህን ጉዞ የምናደርገው በምስጋና ብቻ መሆኑን ወደ ማመን መጥቻለሁ። እግዚአብሔር እንድናመሰግነው እየጠራን ነው። ከፍተኛ የምስጋና ደረጃ በዕብራውያን ምዕራፍ 13 ቁጥር 15 ጳውሎስ የሚመክረን ነው። ስለዚህ ዘወትር የምስጋናን መስዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካይነት ለእግዚአብሔር እናቀርብ። የምስጋና መስዋዕት የምናቀርበው ዙሪያውን ሁሉ ጨለማ ሲሆንብን ነው። ሸክም ከከበደው ልብ ለእግዚአብሔር የሚቀርብ ነው። ምክንያቱም እርሱ አምላክ አባትና ጌታ በመሆኑ ነው። እርሱን ማመስገን ስንጀምር በየትኛውም የመሰላሉ ደረጃ ላይ ብንሆን እንኳን መንፈስ ቅዱስ ይበልጥ ሁለንተናችንን መሙላት ይጀምራል። ዘወትር እግዚአብሔርን ማመስገን ማለት ያለማቋረጥ ከኛነታችን ማነስና
ከጴጥሮስ ጋር እኛም በቃላት ሊገለጥ የማይቻል ደስታና የክብር ሙላት ያለበት ሐሴት እስክንለማመድ ድረስ በውስጣችንም